እናቴ እንደ አጋጣሚ በልጅነት ነው የሞተችው። ትንሽ ነው ትዝ የምትለኝ። እናቱ ያነች ያሳደገችኝ። ዛሬ ኢትዮጵያ ታላቅ አባቷን የእውቀት ዋርካዋን አጣለች። የኢትዮጵያ እስልምና ታላቅ አባት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ደመቀ ወደ አኼራ መሻገራቸው የብዙዎችን ልብ በሐዘን ሰብሯል። ለሀገርና ለሃይማኖት የኖሩት እኚህ ታላቅ ሰው ማን ነበሩ የሚለውን በዛሬው ቪዲዮአችን በሰፊው እንዳስሳለን። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንጀምር። ወደ ዝርዝሩ እንገባለን። አዲስ ኒውስ። ሰላም ተመልካቾቻችን፣ የኢትዮጵያ እስልምና ማህበረሰብና በመላው ኢትዮጵያውያን በዛሬው ዕለት ጥልቅ ሐዘን ውስጥ ገብተዋል። ለሀገርና ለሃይማኖት ታላቅ አስተዋጽኦ ያበረከቱት የእውቀት አምባና የሁሉም አባት የሆኑት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ደመቀ ወደ አኼር መሻገራቸው ተሰምቷል። ሐጂ ዑመር እንድሪስ ደመቀ የተወለዱት ግንቦት 21 1929 ዓ.ም በወሎ ክፍለ ሀገር ላጋምቦ ወረዳ ገነቴ መንደር ነው። ገና በለጋ እድሜያቸው የእውቀት ፍቅር በልባቸው ሰርጾ ከአባታቸው ፍቃድ ተቀብለው የእስልምና እውቀት ፍለጋ በብርቱ ተነሱ። ከ50 ዓመታት በፊት ወደ አዲስ አበባ የመጡት መምህራቸውን ፍለጋ ነበረ። መምህራቸው ሐጂ መሐመድ ሳኒ ሀቢብ እውቀታቸው ሌሎችን ለማስተማር በቂ መሆኑን ተገንዝበው በአንዋር መስጂድና በመስጂድ ኑር እንዲያስተምሩ መድቧቸው ነበረ። የሐጂ ዑመር አገልግሎት ዘመን እጅግ በስኬት የተሞላ ነው። ከ50 በላይ ሃይማኖታዊ መጻሕፍትን ከመጻፋቸው በተጨማሪ ቅዱስ ቁርአንን ተርጉመዋል። ትርጉማቸውም በሲዲ ጭምር ተሰራጭቷል። በአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከእውቀት በተጨማሪ የሀገርን አንድነትና ሰላም በማስጠበቅ ረገድ ትልቅ ሚና ተጫውተዋል። በኢትዮጵያ ውስጥ የተፈጠሩ በርካታ ሃይማኖታዊ አለመግባባቶችን በመፍታት ስማቸው ደምቆ ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ምክር ቤትን ከመሰረቱ መካከል አንዱ ሲሆኑ ከመጋቢት 2010 እስከ 2014 ዓ.ም ምክር ቤቱን በፕሬዝዳንትነት መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሙፍቲ ሐጂ ዑመር እንድሪስን የሀገራችን ዋርካና የሁሉም አባት ሲሉ ገልጾ በህልፈታቸው መራር ሐዘን እንደተሰማው አስታውቋል። የቀብር ስነ ስርዓታቸው ለሀገርና ለሃይማኖት ላበረከቱት ታላቅ አስተዋጽኦ በሚመጥን መልኩ እንደሚፈጸምም ተገልጸዋል። እኚህ ታላቅ አባት በሕይወት ዘመናቸው ስለ ሀገራቸውና ስለ ህዝባቸው ያሳስባቸው የነበረውን ስሜት በሚከተለው ልብ በሚነካ ቃል ገልጸውት ነበር። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብተኛ ነው፣ ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማንቆይባት የምንጋደለው? ለምንስ ነው የምንጨረሰው? በጣም ያሳስበኛል፣ እኔን ያስለቅሰኛል ሲሉ ነበር የገለጹት። ሐጂ ዑመር እንድሪስ ከዘርና ከሃይማኖት ሁሉ ሰውነት ይቀድማል የሚል ጥብቅ መልእክትም አስተላልፎ ነበር። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል፣ ከሃይማኖት ሰውነት ይቀድማል፣ ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረት ነው፣ በክብር ጠብቁት በማለት መልእክታቸውን አስተላልፎ ነበር። የእኚህን ታላቅ አባት መልእክት በተግባር ለመተርጎም የሰውን ልጅ ክብር በማስቀደም ለሀገራችን ሰላምና አንድነት በመትጋት የክብር መታሰቢያቸውን እንጠብቅ። አላህ ጀነትና ፍርዲውሱን ያውርሳቸው። ስለተከታተላችሁን ከልብ እናመሰግናለን። ሁሌም ወቅታዊና አዳዲስ ዜናዎች እንዲደርሱት አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ በማድረግ ላይክ እና ሼር በማድረግ ለጓደኛው በማጋራት ወዳጅነቱን ያጠንክሩ። አዲስ ኒውስ